الله ምሽግ ውስጥ ስንገባ ዱንያ አኺራችን ያማረ የተስተካከለ ይሆናል። ففروا الى الله ወደ አላህ ሽሹ ብሎ አላህ ራሱ ወዴት መሸሽ እንዳለብን ነግሮናል። መዳኛው ያለው ወደሱ በመሸሽ ብቻ ነው። ለአላህ ጀርባ ሰጥቶ ወዴትም ቢሮጥ የሰው ልጅ አያዋጣውም። በሮች ሁሉ ዝግ ናቸው የአላህ በር ሲቀር። ይህ የሚገባን መቼ ነው? ቂያማ ሲቆም የሰው ልጆች አይነል መፈር ወዴት ነው መሸሽ የሚቻለው የሚሉበት ሰዓት ሲደርስ ነው። ያ ሰዓት ከመምጣቱ በፊት እዚህ ዱንያ ላይ ወደ አላህ እንድንሸሽ አላህ ነግሮናል። ወደ አላህ መሸሽ ማለት ምን ማለት ነው? ከሱ ቅጣት ወደ ምህረቱ፣ እሱን ከማመፅ እሱን ወደ መታዘዝ መሸሽ ማለት መጓዝ ማለት ያዘዘውን መተግበር የከለከለውን መከልከል ማለት አላህን መውደድ ማለት እሱን ተስፋ ማድረግ ማለት። ሰው ልጆች በችግር ጊዜ መውጫ ይሆኑኛል ብለው የሚደግሷቸው ብዙ ነገሮች ይኖራሉ። ሁሉም ጠፊዎች ናቸው። አስተማማኝ መደገፊያ አላህ ብቻ ነው። ከአላህ ውጪ ያለን የተደገፈው ነገር ሲወድቅ አብሮ ይወድቃል፣ ሲጠፋ አብሮ ይጠፋል። ፈተወከል ዐለ አልሐይ አለዚ ላ የሙት፣ መቼም በማይሞተው ሕያው በሆነው በአላህ ላይ ተመካ ተደገፍ የተባለውም ለዚህም አላህን ተባረከ ወተዓላ ስንይዝ ሌሎች ነገሮች ቢያመልጡንም ምንም አይጎድልብንም። አላህን ተባረከ ወተዓላ ካጣን ከሱ ከተጣላን በሌሎች ነገሮች መታጀባችን መከበባችን ሀብት፣ ልጅ፣ ስልጣን፣ ዘመድ ምንም ሊጠቅም አይችልም። እዚህ ዱንያ ላይም የተንጠባጠቡ ከዙሪያችን የሚሸሹበት ጊዜ ይመጣል። የቅያም ቀን ደግሞ ወኩሉሁም አቲህ የውመል ቂያመቲ ፈርዳን፣ የሰው ልጅ ሁሉ የቅያም ቀን ብቸኛ ሆኖ ነው ወደ አላህ የሚጓዘው፣ አላህ ፊት የሚቀርበው። አይዞህ ባይ ደጋፊ የለም ያኔ ከስራ በስተቀር እዚህ ዱንያ ላይ አላህን ከማስደሰት በስተቀር። አብዱላህ ብን ዓባስ ረዲየላሁ ዐንሁ ወአርዳህ ይሄን የሱረቱ አዳሪያትን አንቀጽ ሲፈስሩ ፈፊሩ ኢለላሂ ቢተውበቲ ሚን ዙኑቢኩም አሉ። ወደ አላህ ሽሹ ተብላችሁ ታዛችኋል። ዛሬ ወደ አላህ የሸሸ ነገ አላህ ይቀበለዋል፣ መግቢያ አያጣም። ወደ አላህ ሽሹ ማለት ምን ማለት ነው? መሸሹ በምንድን ነው? በፈረስ ግልቢያ ነው? በእግር ሩጫ ነው? አይደለም። ከወንጀሎቻችሁ በመተውበታ። ማን ነው ከኛ ውስጥ ጥብቅ ሆኖ ሁሉን ነገር ተጠንቅቆ ችሎ የሚኖረው? አውቆም ይሁን ሳያውቅ የሰው ልጅ ወንጀል ላይ ይወድቅ። የወንጀልን በር ፈልጎ አንኳኩቶም ይሁን ሳያስበው ወንጀል ላይ ይወድቅ። ለሁሉም የወንጀል አይነት በመተውበት አላህን ምህረት በመጠየቅ ወደ አላህ ሽሹ። ሸይጣንን ከመታዘዝ አላህን ወደ መታዘዝ ሽሹ ማለት ነው። አይቀርም የሰው ልጅ ጌታውን ካልታዘዘ ሸይጣንን ይታዘዛል፣ ስሜቱን ይታዘዛል። የሰው ልጅ ውስጡ ላይ ፍላጎታል፣ ኃይላል። ውስጡ ላይ ያለውን ኃይል አላህ የሚወደው ነገር ላይ ካልተጠቀመበት ካላዋለው፣ ውስጡ ላይ ያለውን ስሜት አላህን ፈርቶ ካልተቆጣጠረው ገደል ይገባል። ስለዚህ ወደ አላህ ሽሹ ማለት ሸይጣንን ከመታዘዝ አላህን ወደ መታዘዝ ሽሹ ማለት ነው። የሰው ልጅ በሁሉም ነገር ወደ አላህ ሲሸሽ፣ በአላህ ሲጠበቅ፣ አላህን ሲደገፍ፣ አላህን ሲታዘዝ ሸይጣን ከሱ ተስፋ ይቆርጣል፣ ይፈራዋል፣ ጥላውን ሁሉ ይፈራል ተብሏል። በተቃራኒው ደግሞ ወደ አላህ መሸሽን ትቶ ስሜቱን ሲጋልብ የጠላቱን የሸይጣንን ምክር ጉትጎታ ሲከተል ሲቀበል የሸይጣን መጫወቻ ይሆናል። ሁሉን ነገር ይፈራል። የተለያዩ የፍርሃት ሰበቦች ሲኖሩ አንዱ ከአላህ መጣላት፣ አላህን መርሳት፣ ከአላህ መራቅ። ሕፃን ልጅ ከእናቱ ሲርቅ እናቱን ሲያጣ እንደሚሸበረው የሙእምን ልብ ከአላህ ሲርቅ ይሸበራል፣ ይፈራል። በአላህ ተባረከ ወተዓላ ሲተማመን ከአላህ ቅርብ ሲሆን ደግሞ ኩራት ይሰማዋል፣ መረጋጋት ይሰማዋል። አላ ቢዚክሪላሂ ተጥመኢኑል ቁሉብ የተባለውም ለዚህ ነው። አላህን በማውሳት አላህን በመታዘዝ ሕጉን በመከተል ልቦች ይረጋጋሉ ተብሏል። ፈፊሩ ኢለላህ ካላዋቂነት ወደ አዋቂነት ሽሹ ማለት ነው ተብሎም ተፈስሯል። አላዋቂነት በሽታን ውርደትን ብዙ ጉዳቶችን ያስከትላል። አላህን አለማወቅ፣ የሚወደው የሚጠላውን አለማወቅ፣ የመልእክተኛውን ሱና አለማወቅ ጉዳትን። ከዚህ ጉዳት ወደ እውቀት ሽሹ። አላህን ወቁ፣ መልእክተኛውን ወቁ፣ የነቢይን ዓለይሂ ሰላቱ ወሰላም ሱና ባህሪያቸውን ዒባዳቸውን
የተላኩለትን ዓላማ እወቁ፣ ጠብቁ፣ ወደዚህ ሽሹ ማለት